ሰላም ይህ ቪዲዮ የሳምሰንግ ስልክ ተጠቃሚዎችን ብቻ ይመለከታል። ምናልባት ግን የሳምሰንግ ስልክ ተጠቃሚ የሆኑ ጓደኛ ወይም ቤተሰብ ካላችሁና ይሄን መረጃ ላይሰሙ ይችላሉ ብላችሁ ካሰባችሁ ማዳመጥ ትችላላችሁ። የሳምሰንግ ስልክ አምራች የሆነው የሳምሰንግ ካምፓኒ ኦፊሻሊ እንዳሳወቀው የሳምሰንግ ዲፎልት ኤስኤምኤስ አፕሊኬሽን የሆነው ኤስኤምኤስ አፕሊኬሽን ወይም ሜሴጅ አፕሊኬሽን ከግንቦት ወር ጀምሮ ስራ ያቆማል ወይም በአዲስ ይተካል። ይህ አስገዳጅ ነው። ከዚህ በኋላ ምንም አይነት ሰፖርት ለዚህ ለኦልድ አፕሊኬሽን እንደማይሰጥ አሳውቋል። የሚቀየርበት ወደ ትራንዚት የሚያደርገው ወደ ጉግል ወደ ታዋቂውና ወደ ዝነኛው ወደ ጉግል ሜሴጅ ወደሚባለው አፕሊኬሽን ነው ስዊች ያደርጋል። አንዳንድ ቦታ ላይ ምናልባት ኢንተርኔት ሊፈልግ ይችላል። ኢንተርኔት ስታገኙ ራሱ ስዊች ሊያደርግ ይችላል ወደ ጉግል ኤስኤምኤስ። አሊያ ግን ራሳችሁ አውርዳችሁ ዳውንሎድ አድርጋችሁ ጉግል ፕላይ ስቶር ላይ ጉግል ሜሴጅ ብትሉ ያመጣላችኋል። እሱ መጠቀም ትችላላችሁ። ግን ራሱ ሊቀይርባችሁ ስለሚችል እንዳትደናገጡ ማለት ነው። ወደ አዲሱ ስትመጡ ምን የተለያየ ፊቸር ታገኛላችሁ የሚለውን የተወሰነ አዳዲስ ነገሮች ልንገራችሁ። ወደ አዲሱ ወደ ጉግል ሜሴጅ ስትመጡ አንደኛ የምታገኙት ላይቭ ሎኬሽን ነው። እዚህ በፊት ሎኬሽን ቦታዎችን ለመላክ ኤስኤምኤስ ላይ የጉግል ማፕ ላይ ያሉ አፕዴትድ የማይሆኑትን ነው የምትልኩት። አሁን ግን ላይቭ ሎኬሽን ወይም ደግሞ አሁን ከረንትሊ ያላችሁበትን የሚያሳይ እዚህ በፊት ቴሌግራም እንዳስተዋወቀው ኦፊሻሊ እንዳስተዋወቀው አይነት ላይቭ ሎኬሽን መላክ ትችላላችሁ። ጓደኛ ጋር ተጠፋፍታችሁ መገናኘት ትችላላችሁ። ሌላው ደግሞ ትራሽ ፎልደር ነው። ትራሽ ፎልደር ማለት ልክ ሜሴጅ ከዚህ በኋላ ኦልድ አፕሊኬሽን ላይ ዲሌት ከተደረገባችሁ ዲሌት ተደረገ ነው። ከዚህ በኋላ ግን ሜሴጅ ዲሌት ከተደረገ እስከ 30 ቀን ድረስ ትራሽ ፎልደር ውስጥ ያስቀምጥላችኋል። ከፈለጋችሁ ልክ እንደ ሪሳይክል ቢን መመለስ ትችላላችሁ ማለት ነው። ሌላው የምታገኙት ጥቅም ደግሞ ፓርሻል ኮፒ ነው ወይም ደግሞ ሃይላይት እና ኮፒ አንዳንድ ነገሮችን ሜሴጅ ከተላከላችሁ ሜሴጅ ውስጥ የተወሰኑትን ወርዶች ብቻ መርጣችሁ ሴሌክት አድርጋችሁ እንድትመርጡ ያስችላችኋል ማለት ነው። ሌላ ኤአይ ቱል ኢንተግሬትድ ነው። እንደ ፎቶሞጂ የሚባል ወይም ደግሞ ፎቶን ሪአክት ለማድረግ ወይም ደግሞ ፎቶውን ሴሌክት ለማድረግ የተወሰነ ፓርቱን ሁሉ የሚያስችላችሁ ማጂክ የሆነ ኮምፖዘር አብሮት አለ ማለት ነው። ለሌላው ለአይኦኤስ ብሪጅ ነው። ምናልባት ከአይፎን ስልክ ወይም ከአይኦኤስ ካላቸው ስልኮች ሲላክላችሁ ሜሴጆችን ሪአክት ለማድረግ ከዛው ላይ ሪአክሽን ላቭ ሪአክት ሌሎችንም ሪአክቶች ዘጋ ማድረግ ያስችላችኋል ማለት ነው። በተጨማሪ ደግሞ ኢንተርኔት ላይ እስከሆናችሁ ድረስ ምንም አይነት ቻርጅ ወይም ደግሞ ምንም አይነት ቻርጅ ፊስ አያደርግላችሁ ያለ ምንም የኤስኤምኤስ ክፍያ በነፃ መጻጻፍና ቻት ማድረግ ትችላላችሁ። ይሄን የሚያስችላችሁ ደግሞ አርሲኤስ ቻት የሚባለው ወይም ደግሞ ሪች ኮሚኒኬሽን ሰርቪስ የሚባለው አዲሱ የአንድሮይድ ስታንዳርድ ሲሆን እነዚህ ኪ ፊቸሮች ናቸው። በጣም ብዙ ተጠቃሚ ትሆናላችሁ። ስለዚህ በፎርስ ትራንዚሽን ሊቀይርባችሁ አፕሊኬሽናችሁ አፕዴት ሊያደርግ ይችላልና እንድታውቁት ለማለት ነው። ፔስ ይመቻችሁ።